ዛሬ ያለውበት ቦታ ላይ ለመድረስ 8 ሰዓት የተሽከርካሪ ጉዞ እንዲሁም የእግር ደግሞ ከ10 ሰዓት በላይ ተጉዤ ነው እዚህ የደረስኩትና ምክንያቴ ሁሉም የመድኃኒት እጽዋቶች የከተሙበት ስፍራ ስለሆነ እንደነዚህ አይነት ቦታዎችን ወደፊት ከሰው ሰራሽና ከተፈጥሮ አደጋ ማንንከባከባቸው ከሆነ ለችግር መፍትሄ ይሆናሉ የምንላቸውን ነገሮች እንዳናጣ እሰጋለሁ። እንግዲህ ሀሩሩን እያያችሁት ነው። ወበቆ ጥለው ላይ ባልሆን በጣም ነው የሚያቃጥል ፀሐዩና ፍርሃት አያውቀኝም፣ ፍርሃት እኔንም አላውቀውም የሚል ግለሰብ ካለ የሆነ ጊዜ በጆርኒ ይዤው መጓዜ አይቀርም። ያው እዚህ የምታዩት ምንድን ነው? ማሌሪያ 5 አይነት ነው ኢትዮጵያ ውስጥ በብዛት እንግዲህ 3 አይነት የማሌሪያ ወባ በሽታ አይነት ይኖራል። ለአንደኛው ክሎሮኪ የምንለው እዚህ ተክል ላይ ነው የተሰራው። ኳርተም የምንለው ደግሞ እዛ ጭቁኝ ከምንለው አይደል የተሰራውና እንደዚህ ይሄ ተፈጥሯዊ የሆኑ እጾችን ተፈጥሯዊ የሆኑ ማዕድናትን እንዲሁም ደግሞ ቀሪ የእንስሳት ተዋጽኦችን በመጠቀም ለችግሮቻችን መፍትሄ የሚሆኑ መድኃኒት በሀገራችን የምናመርትበት ጊዜ ቅርብ ይመስለኛል። እንዲያ እንደምናደርግ ቆንጥር ያዘኝ ጎበዝ። አዎ እዚህ ልከትነስ ገተም ይባላል። ገተም ንብጥራ እንዴ! ያው ሰልፊ ስለምጠቀም ዞር አድርጎ አቅጣጫ ለማሳያት እንዴ በሀገራችሁ መጥቼባችሁ ነው። ጫካ ውስጥ ስትሆኑ በነገራችን ላይ አውሬዎችን እንዳትፈሩ። ምክንያቱም የሚያስፈራው እነሱ የሚፈሩት እኛን ስለሆነ በጣም አስፈሪ ነገር አለ ከተባለ ራሱ የሰው ልጅ ብቻ ነው። የሰው ልጅና የሰው ልጅ ብቻ እዚህ ውስጥ የሆነ ጊዜ መቼም የዓለምን ሕዝብ የጤና ችግር የሚፈታ እንዲህ ደን ለደን መቼም ዙሬ የዓለምን ሕዝብ የጤና ችግር የሚፈታ አንድ ግኝት ሳላገኝ አልቀርም። ተስፋዬም እምነቴም ያ ነው። ለማንኛውም እኔ የገበሬው ልጅ ዮሐንስ ሽፈራው ነኝ። ለመመለስ ሌላ 10 ሰዓት የእግር ጉዞ ይጠብቀኛል። ያውም እንዲህ ልታዩት በሚያስፈራ ጥቅጥቅ ባለ ጉንብስ እያላችሁ ማለት ነው። በእንደዚህ አይነት ቦታ ውስጥ ማለት ነው እያለፍን ነው የምንሄደው። ገበሬው ልጅ ነኝ። ፀሐዩ ሀሩሩ ውሃም ሲጠፋ ውሃም ለማበቀበል እንዳትሰንፉ። ይህም ቦታ ግን ለማስጠበቅ ስንት ሚሊዮን ብር እንደሚያስፈልግ ብነግራችሁ አሁን እየተጋረጠበት ካለ ሰልፊ አንድ ካሜራማንማ መያዝ አለብኝ አይደል? ምን ትላላችሁ? የሆነ ካሜራማን የሚያስፈልገኝ ነው የሚመስል። አሁንም ያዘኝ ይሄ ቆንጥር። ተው ችግር እኮ ነው ጎበዝ። በሉ ሰላሙን። ገና ነው መድረሼና ስደርስ ደግሞ ሌላ ቪዲዮ አጋራችኋለሁ።